የቁሊቶ ከተማ ድምቀት ስለሆነችው ስለ ፋማ ፏፏቴ በወፍ በረር ላስቃኛችሁ። የፋማ ፏፏቴ የሚገኘው እዚሁ ቁሊቶ ከተማ ውስጥ ነው። የፋማ ፏፏቴ ለየት የሚያደርገው የፏፏቴው ድምጽና የአዕዋፋት ዝማሬ ፏፏቴው ለመዝናናትና መንፈስን ለማደስ ተመራጭ አድርገዋል። ቦታው ጸጥ ያለና ለመዝናናት ምቹና ከከተማው እምብዛም ርቀት የሌለው ፏፏቴ ሲሆን ቦታው በክረምት ላየው ሰው ከአይምሮ የማይጠፋ ትዝታን የሚጭር ቦታ ነው። ፏፏቴው ከመዝናናት ባሻገር ቦታው ላይ ሊጎበኙ የመጡ ጎብኚዎች በመዋኘትና በመታጠብ መንፈሳቸውን ያድሳሉ። ፏፏቴው እጅግ ሳቢና ተመራጭ ለማድረግ ፏፏቴው በተጨማሪ የተለያዩ መዝናኛዎች እየተሰሩ ይገኛሉ። በሀላባ ዞን የተለያዩ ተፈጥሯዊ፣ ባህላዊና ታሪካዊ ሰው ሰራሽ መስህብ ባለቤት ናት። ከነዚህም ውስጥ ሰው ሰራሽ መስህብ ሀብታችን የሆነው የአሶሬት ጥብቅ ደን የሚገኝ ሲሆን ይህ ደን ከዞኑ ዋና ከተማ ቁሊቶ በ9 ኪሎ ሜትር ርቀት ላይ ይገኛል። የአሶሬት ጥብቅ ደን 125 ሄክታር ቦታን የሚሸፍን ሲሆን ደኑ በአካባቢው የሚስተዋሉ ቀበሌያት በሰሜን የአሶሪ ቀበሌ፣ በደቡብ የብላቴ ወንዝ፣ በምስራቅ አሾካ ቀበሌ፣ በምዕራብ ሸቃጤ ቀበሌ ያዋስናል። ደኑ በደርግ ዘመነ መንግስት የነበረ ቢሆኑም በወቅቱ በነበረው የደን ጭፍጨፋ ምን መና ያጋጠመው ቢሆንም እንኳ የመንግስት ልማት ፖሊሲ መሰረት በ1986 ዓመተ ምህረት መልሶ በመተካት እስከ ዛሬ ድረስ ጠብቆና ለምቶ በመኖሩ ዛሬ ላይ ጥቅጥቅ ብሎ ለተለያዩ አራዊቶች መጠለያ በመሆን ለሰውና ለሌሎች እንስሳቶች የጎላ ጠቀሜታ በመስጠት ላይ ይገኛል። ከደኑ የተለየ ውበት ጋር ተያይዞ ከእግርጌ የሚፈሰው የብላቴ ወንዝ ጋር ተደምሮ ለሚመለከተው ጎብኚ ልዩ የሆነ አድናቆት ይጭርበታል። በሌላ በኩል በደኑ ውስጥ ድንቅ የሆነ የዱር አራዊቶች ያሉ ሲሆን ከነዚህም ውስጥ የከርከሮ፣ ጅብ፣ ጃርት፣ ጥንቸልና ሌሎች አራዊቶች ይገኛሉ። ከእጽዋት ዝርያ አኳያ የተለያዩ የእጽዋት ዝርያዎችም ይገኛሉ። የአሶሬት ደን የኢኮ ቱሪዝም ሴንተር ሆኖ እያገለገለ በክልል ደረጃ የተመረጠ የቱሪዝም ኤሪያ ነው። በዞኑ ከሚገኙ ሰው ሰራሽ ቱሪዝም ስፍራዎች መካከል